ኢየሱስ ክርስቶስ ጌታ ነው ወይ? አዎ ጌታ ነው። ማስረጃው ደግሞ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ያለውን ክፍል አነብላችኋለሁ። እግራቸውንም አጥቦ ልብሱንም አንስቶ ደግመኛ ተቀመጠ፣ እንዲህም አላቸው፣ ያደረገሁላችሁን ታስታውሳላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና። እናንተ መምህርና ጌታ ትሉኛላችሁ አይደለም ነው ያለው? እንዲሁ ነኝና መምህርና ጌታ ነኝና ያለ ነው ኢየሱስ ክርስቶስ። መልካም ትላላችሁ፣ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እስማማለሁ መምህር በማለት ጌታን በማለታችሁ እስማማለሁ፣ መልካም ትሉኛላችሁ። እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጥቡ እናንተ ደግሞ እርስ በራሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። ኢየሱስ ጌታ ነው። ምንም ክርክር አያስፈልገው። ስለዚህ ኢየሱስ የሰው ልጅ ነው ወይ ለምትሉት፣ ኢየሱስ የሰው ልጅ ነው ወይ? አዎ የሰው ልጅ ነው። እንደ ሰው ልጅ አድጓል፣ እንደ ሰው ልጅ ተወልዷል፣ እንደ ሰው ልጅ ተጠምቷል፣ እንደ ሰው ልጅ ተርቧል፣ እንደ ሰው ልጅ ተራምዷል፣ እንደ ማንኛውም ሰው ልጅ አድጓል፣ እንደ ሰው ልጅ በሁሉ ነገር አልፏል። ከኃጢአት በቀር በሁሉም ነገር የተፈተነ ሰው ነው። ታዲያ ሰው የሆነበት ዓላማው ምንድን ነው? ኢየሱስ ክርስቶስ ሰው የሆነበት ዓላማው ነው ዋናው ነገር። ኢየሱስ ክርስቶስ ሰው የሆነበት ዓላማ አንደኛ እግዚአብሔርን ለሰው ልጅ ለመግለጥ ነው። እግዚአብሔርን ለሰው ልጅ ለመግለጥ ነው። ዮሐንስ ወንጌል 1:18 ላይ መቼም ቢሆን እግዚአብሔር ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጅ እርሱ ታረከው ይላል። ስለዚህ በእግዚአብሔርና በሰው መካከል ብዙ ክፍተት አለው። በነቢያት በኩል እግዚአብሔር ከሕዝብ ጋር ለመታረቅ ቢፈልግም በነቢያት በኩል፣ በሕግ በኩል፣ በነገሥታት በኩል፣ በመገናኛ ድንኳን በኩል፣ በቤተ መቅደስ በኩል፣ በታቦቱ በኩል፣ በአሮን ክህነት በኩል እግዚአብሔር ከሕዝብ ጋር ለመገናኘት ሲፈልግ ሰዎቹ ውስንነት ስላላቸው ከእግዚአብሔር ጋር የመገናኘት ዕድላቸውን አላገኙም ነበር። ስለዚህ እግዚአብሔርን ራሱ እግዚአብሔር ሆኖ እግዚአብሔርን በሰውነቱ እግዚአብሔር በሚያልፍበት መንገድ ነው ኢየሱስ ያለፈው። ራሱ እግዚአብሔር ነው። እግዚአብሔር በሚያልፍበት መንገድ የሚያልፍ አንድ ሰውነት አስፈለገ። ሰው የሆነበት ዓላማው እግዚአብሔርን ለሰው ልጅ ለመግለጥ ነው፣ ለእኛ ለመግለጥ ነው ሰው የሆነው። ሁለተኛ ለክርስቲያናዊ ሕይወት ምሳሌነትን ለመተው፣ ለክርስቲያናዊ ሕይወት ምሳሌነትን ለመተው ክርስቲያኖች ለክርስቲያኖች ወይም ለአይሁዳውያን ወይም ክርስቶስን አምኖ ለዳኑት እግዚአብሔር ሰዎች እንዲኖሩ የፈለገበትን ማሳየት የሚችል ሰው ነቢይም ሐዋርያም ስለጠፋ ለክርስቲያናዊ ሕይወት ምሳሌነት ነው። አንደኛ ጴጥሮስ 2:21 ላይ ያለውን የቃል ክፍል እናነባለን። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እርሱም ኃጢአት አላደረገም። ምሳሌነትን ለመተው ትቶላችሁ ስለ እናንተ መከራን፣ ስለኛ መከራን የተቀበለው ለክርስቲያናዊ ሕይወት ምሳሌነትን ለመተው ነው። ሶስተኛ ለኃጢአት ስርየት መስዋዕትን ለማዘጋጃት፣ ለኃጢአት ስርየት መስዋዕትን ለማዘጋጀት በብሉይ ኪዳን የኃጢአትን ስርየት መስዋዕትን የሚያዘጋጀው ኃጢአተኛ ራሱ ነው። ሰውየው ራሱ ነው። በግ የሚያመጣው፣ ዋኖስ የሚያመጣው፣ ጥጃ የሚያመጣው ኃጢአት ከሰራበት በየቀኑ በእግዚአብሔር ፊት ከእግዚአብሔር ጋር ለመታረቅ እንዳይገደል ነፍሱን ለማዳን ስል መስዋዕትን ራሱ ገዝቶ ነው የሚያመጣው። ይህ ኢየሱስ ክርስቶስ ሰውነትን ያዘጋጀው ለኃጢአታችን ስርየት መስዋዕት ለማዘጋጃት ነው። ስለኛ ኃጢአት የሚሰዋ ሰውነት ያስፈልጋል፣ በግ ያስፈልጋል። ይህ የብሉይ ኪዳኑ የመስዋዕቱ በግ በአዲስ ኪዳን ደግሞ የእኛን ኃጢአት ሙሉ በሙሉ ተሸክሞ የሞተውን ኢየሱስ ክርስቶስን ያሳያል። ስለዚህ ለኃጢአት ስርየት መስዋዕትን ለማዘጋጃት። አራተኛ የሰይጣንን ስራ ለማፍረስ አንደኛ ዮሐንስ መልእክት ላይ 3:8 ላይ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ፣ ስለዚህ የዲያብሎስን ስራ ሊያፈርስ ዘንድ
የዲያብሎስ ስራ የፈረሰው መቼ እንደሆነ ታውቃላችሁ? ኢየሱስ ክርስቶስ በመስቀል ላይ በቀራንዮ ላይ ነፍሱን አሳልፎ በሰጠበት በተሰቀለበት ዕለት የዲያብሎስን ስራ ሙሉ ለሙሉ አፈረሰው። ስለዚህ የሰይጣንን ስራ ለማፍረስ ነው ኢየሱስ ሰው ሆኖ የተገለጠው። አምስተኛ ሩሩና ታማኝ ሊቀ ካህን ለመሆን ለማሳየት ሩሩ ነው እሱ። ዕብራውያን ምዕራፍ 5 ቁጥር 1 እና 2 ብናነበው በጣም ጥሩ ነው። እንደዚህ ይላል ዕብራውያን ምዕራፍ 5 ቁጥር 1 እና 2 ሊቀ ካህናት ሁሉ ስለ ኃጢአት ማመንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነ ነገር ሁሉ ስለ ሰው ይሾማልና እርሱ ራሱም ደግሞ ድካም ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። ይሄ የብሉይ ኪዳኑ ካህን ስለ ሕዝቡም ስለ ራሱም ነው መስዋዕት የሚያቀርቡ። ይህ መስዋዕት ደግሞ ምንም እንከን የሌለበት ስለ ራሱ የሚቀርብ ምንም አይነት መስዋዕት የሌለ ንጹሕ መስዋዕት ሆነ ሩሩና ታማኝ ሊቀ ካህን በእግዚአብሔርና በእኛ መካከል ስለተፈጠረው ኃጢአት ሞት በእኛና በእግዚአብሔር መካከል ያለውን ክፍተት የሚሸፍን የሞት መጋረጃውን የቀደደው ታማኝና ሩሩ ሊቀ ካህን መሆኑን ለማሳያት ነው ኢየሱስ ክርስቶስ ሰው የሆነው። ሌላ ደግሞ ስድስተኛ በዳዊት ዙፋን ላይ ለዘላለም እንዲቀመጥ የተነገረለት የትንቢት ፍጻሜ ያገኝ ዘንድ ኢየሱስ ክርስቶስ ሰው ሆኖ መጣ። ምን ይሁን ሰው ሆኖ መጣ? የእኛን ዕዳ ሁሉ ተሸክሞ በቀራንዮ ላይ ከፍ ብሎ ታየ። የእኛን ኃጢአት እኛን አንገት ያስደፋውን ዝቅ ያደረገውን ኃጢአት ሁሉ እሱ ተሸክሞ ከፍ ሲል እኛ ደግሞ ከአብ ጋር በእግዚአብሔር ቀኝ ከሱ ጋር ከፍ ብለን ታየ። አንገት ያስደፋንን ኃጢአትም ሁሉ ክርስቶስ ኢየሱስ ተሸክሞ እኛ ደግሞ ቅዱሳን ሆነን በእግዚአብሔር ቀኝ ተገኘ። ኢየሱስ ክርስቶስ ለዘላለም